አብራችሁ የሆነ ነገር ሳበሩ ሳጠፍ የቤት ኪራይ በጋራ ሳትከፍሊ አሁን የቤት ኪራይ እየከፈላችሁ እንዲሁም ደግሞ ሲበሉ ጠጡ ያስቀምጥና ላስቀምጥልሽ ያለው ነገር ካለ ያሽው ስልክ እሱ ያጠፋበት ስልክ አሁን ከሆነ ማስመለስ ይቻላል። ለምሳሌ የዋትስአፕ ሜሴጅ ቢያጠፋ እናስመልሰዋለን። የፎቶ መልእክት ቢኖር እናስመልሰዋለን። የድምፅ ሪከርድ መልእክት ቢኖር ማስመለስ ይቻላል። የጠፋው ነገር በሙሉ ይመለሳል። ግን ራሱ ከሆነ እሱን አስቀምጨው እያልሻለሽው የ7 ዓመት ደሞዝ ከፍተኛ ገበያ ደሞዝ ነው። ከዛ በዘለላው ጉዳይ የተገናኘንበት ምን መሰለሽ? የተገናኘንበት ጉዳይ ገዛኝ ከገዛኝ ላይ አሁን አንቺ ፍቅረኛ ከምትይው ሰውዬ ላይ ብር አለኝ የሚለው ግለሰብ 271,000 ብር እንደሆነ መስክሪ ብለን ነበረ ወደ ጉዳይ የገባ ነው። እሱ ብር አለ ብለሽ አገናኟ ደግሞ አንቺ ነሽ። እዚህ ጋር ደግሞ ገንዘቡን ያኔ የኔን ብር በልቷል ባትይ ኑሮ ገንዘቡን እኩል አድርጋችሁ ክፈሉላችሁ ነበረ። ይሄን ልፈርድ ነበር። ግን አሁን እዚህ ጋር አንቺ በማገናኘት እንጂ ገንዘቡን በማጥፋት ካልተባበርሽ በትዳር አብራችሁ ወይንም እያላችሁ ካላካፈልሽ ብሩን አሁን ገዛኸኝ ወጪ አውጥቻለሁ የሚላቸውን ዶክመንቶች የወጪ ሪሲቶች እንትኖች አሉ አይደል? እንደዚህ የሚዘጋጁ ምናምን እነሱ ይላክልን ስንት እንደሆኑ ሂሳብ ወንድማችን። ከላይ ደግሞ መብረቁ ደግሞ ምታደርጋለህ ሪሲት ትልካለህ። እሺ ሪሲት 271,000 ብር በአካውንት ገብቶ ነበር ብሎ ካመነ ሪሲት መላክ አይጠበቅብንም። ከሱ የሚጠበቀው ያወጣው ወጪ በዝርዝር ማስረዳት ነው። ለዚህ አውጥቻለሁ፣ ይሄ ኪሳራ በሱ ነው፣ ይሄ ኪሳራ እሱን ይመስላል፣ ይሄ ኪሳራ እሱን ይመስላል ብሎ አብራርቶ ብሩን በመረጃና በማስረጃ መቆራረጥ 10,000 ማስገባት ይችላል። መረጃ ካለው ባዶ ማድረግ ይችላል። የሚቀረውን ብር ያስረዳናል ማለት ነው። አይመስላችሁም? የኔ ሀሳብ በመረጃና በማስረጃ የተደገፈ ነው። ሁሌም ቢሆን አንድ ሰው እውነተኛ ሊሆን ይችላል። ለሽማግሌ መለከት ይቀርብ መረጃ ከሌለው ግን ኪሳራው እሱ ጋር ነው። ወልጭ ልጅ የ7 ዓመት ደሞዝ እሱ ጋር አለኝ አለች። መረጃ ግን የላትም። በዚህ ክፈል ለማለት አንችልም፣ መጠየቅ አንችልም። ተግባብተናል አይደለ? ብሩ ግን ሊኖረው ይችላል፣ ሊኖርበት ይችላል። ሰው እውነተኛ የሚያደርግ መረጃና ማስረጃ ብቻ ነው። አሁን ያ ፌክ ቪዛ የተባለውን ካለ እሱን ቼክ እናደርጋለን። ሌላው የተመለሰ እሱ የሰጠኝ ልጅ የለም ብሏል ገዛኸኝ። ስለዚህ አይ የተመለሰ እንዳለ የድምፅ ሪከርድ አለኝ ብሏል ገዛኸኝ። ማነህ መብረቁ። አሁን የተመለሰ እንዳለ ከራሱ አንደበት ሪከርድ ካለ ሀሳብ ነው እናንተ። እሺ ልላክልህ። ማሰማታችንም ማሰማት ካልቻል ካሁን ላክልኝ 2 ስልክ። ኦኬ ጠብቀኝ። የሆነ ሰው አብሮታል፣ የተበደለ ነው መሰለኝ። ላክልኝና ያሰማሉ። እስከዛ እሱ እስከሚልክ ቦስ ገዛኝ አንተ የፈለከውን ማብራሪያ መስጠት ትችላለህ። ሌሎቻችሁ ጥያቄ ካላችሁ ቅድም ሲኞሪታ አንዳንድ ቁጥር ስትጽፍ ነበረ። የምትይዋለሽ ሲኞሪታ የምትይው ነገር ካለሽ አሁን እድሉ ተጠቀሚ። ቶሎ በይ ሳይመለስ ትላለህ። እሺ እለው ነገር ማለት ነው። የሄሉ ጎጃም አምኖላታል ወይስ ኖ አላምንም? ወንድማችን ቦስ ገንዘቧን የ7 ዓመቱን ፍቅረኛ ያልኩሽ ካደ የሌለችም ብሏል። እንግዲህ ፍቅረኛዋ እንደሆነ ወይ የድምፅ ወይ የፎቶ ማስረጃ ከሌላት ወይ አብረው የተነሱበት። እሺ ልግባኔ። እሺ አመሰግናለሁ መብረቁ። ማለት አንድ ግራ ገብቶኝ አሁን ላይ እንዲህ ብድግ ብለው ተነስተው ሁሉም እንደዚህ ሁለቱ አንድ ላይ ሆነው በእኔ እንደዚህ የሌለ ነገር እኔ ላይ መጫን። አንደኛ እቺ ልጅ እኔ ተናግሬያለሁ፣ ምንም አይነት ፍቅር የለንም። በቃ የሆነ ሰዓት ላይ ከራስ ልኬማ እንደነገርኩት ውቃችን ያ ራስ ልኬማ ላይ ነው። ከራስ ልኬማ አንድ ጓደኛ ይዟት መጣ፣ ይዞ ሄዶ ኢጃዛ ቢከተታት። ከዛ በኋላ ስራ ገባች። የኔና የሷ ትውውቅ በስልክና በስልክ ነው። የኔ አባት በቃ በስልክ ብቻ ነው። አንዴ ነው ሁለቴ ነው። ለዛውም ይሄ ያመጣት ልጅ ማለት ነው የሆነ ገንዘብ ያመጣበትን ገንዘብ አልሰጠው ብላ ገብቷላ። በዛ ነው አንዴ እንደውም የተገናኘ ነው። ምንድን ነው ችግሩ በሚለው መልኳን ራሱ ያየሁት አንዴ ሂሊ ላይ መጣ፣ እዛ ኢጃዛ ቤት ከቷት። ልጁ ያን ቦታ አጠገቤ ነው ያለው። ልጁ ያመጣት ልጅ አንድ ሴት ልጅ ፍቅረኛ ሳይሆን ፍቅረኛ ብላ በአፏ ሙሉ ልትናገር በምን ምክንያት ትናገራለች ብለህ ታስባለህ? አሁን ወንድሜ ቆይ ዋትስአፕ ላይ እሷ የተጻጻፋችሁትን ሊወጣ ይችላል።
አውጣው በፍቅር እኔ በፍቅር መልኩ እኔ ከእሷ ጋር አውርቼ ወይ በገንዘብ እንዳለችው ተመጣጣኝ እሷን ገንዘብ ወስጄ ሊወጣ ይችላል። ግን ስንመለከተው እንዲህ ሁላችንም ስንመለከት እኛ ወንዶች ብዙ ጊዜ እንዋሻለን። ያልሆነችውን ቆንጆ ሴት ፈልገን እቺ ፍቅረኛ አይነች እንላለን በውሸት አይደለም እንዴ? ሴቶች ግን ይሄ ፍቅረኛ አይነ ብለው ምናምን ብዙ ለማለት በጣም ነው እንትን ያላቸውንም እንኳን ለማመን ትንሽ ይከብዳል። እና እቺ ሴት ከአንተ ጋር ምንም ግንኙነት ለምን እንትናን አላለችውም? አቤን ማነው የአንተ ጋር ተቃራኒ ያለው እሱን ለምን ፍቅረኛ ነው ብላ አላለችም? አንተ ሳይሆን ስላልሆነ ይኸውልህ ጃጓርዬ፣ እኔ እየዋሸሁህ አይደለም የኔ አባት፣ ግልጹን ነው የነገርኩህ። እኔና እሷ የስራና የስራ ነው በቃ። የኋላ ገንዘብ ታስገባ ነበረ ገብቶሃል። ምንም የአንድ ቀንም አዳር የአንድ ቀንም ግንኙነት የለኝም ነው የምትለው? ምንም አይነት ግንኙነት የለኝም በፍቅር ደረጃ። ምንም አይነት ነገር በፍቅር ደረጃ ከእሷ ጋር ያለኝ የለም። ልትሆነኝም ላስባትም አልችልም። እኔ እሷን ገብቶሃል። ኖርማል ስትቸገር በምትቸገርበት ሰዓት እሷ ሳትሆን በጀርባ ያሉ ሰዎችንም ሐኪም ቤት በማድረስ ወረቀት የላቸውም ገብቶሃል። ሐኪም ቤት በማድረስ ስትታመም ገባህ። አንድ በአንድ ፎቶ አለኝ ሐኪም ቤት ሁሉ ስወስዳት ገብቶሃል አይደለ? እንደውም ከነ ምልክቱ ማለት ነው። እግዚአብሔር ምስክሬ፣ በእሷ የተነሳ የመኪና ሁሉ አደጋ ደርሶብኝ ታውቃለች። ራሷ ስንት ደረጃ ላይ ደርሻለሁኝ ሰው በመርዳት እንጂ የምታወቀው ከሰው የሆነ ነገር በማድረግ በማጭበርበር አይደለም። ይሄ አባት አሁን ላይ ከሱ ጋር ከዚህ ልጅ ጋር አንድ ላይ ሆና የማታደርገው የማትሰድበኝ የማትለው ነገር የለም። የኔ አባት ከዚህ ልጅ ጋር አንድ ላይ ተመሳጥራ ማለት ነው ገብቷል። እኔ እሷን 7 ዓመት ብር የምቀበላት እሷ 7 ምን በወጣትና ነው ለእኔ ብር የምትሰጠኝ? ምን በወጣትና ነው ለእኔ? ጥያቄ ልጠይቅህ። ገርማል። እሷን በስንት ቀን ነው የምታውቃት? እቺን ልጅ ማውቃት ወደ 7 ዓመት 8 ዓመት ይሆናል። ታውቃታለህ? 7 ዓመት 8 ዓመት 8 ዓመት ይሆነዋል። አዎ ቅድም ግን 2 ቀን ብቻ ነው የማውቃት ብለህ ነበር። በአካል ነው የማውቃት። በአካል 2 ቀን ብቻ ነው የማውቃት። በአካል አው ተገናኝተን አናውቅም። ራሰል ኬማ መጣች። ራሰል ኬማ እያለች ራሱ ወደ 5 ዓመት ያህል ነው። ይኸውልህ አዳምጠኝ። ምን መሰለህ ገዛኸኝ፣ እውነቱን ማወቅ ፈልጌ ነው ወንድም። አዎ ወደ 5 ዓመት አካባቢ ራሰል ኬማ እያለች በስልክ ነበር የምናወራው። እሺ አሁን በአካል ያገናኘንም ልጅ አልሞት አለ አገናኝ ይችላለሁ። አሁን ባይሆን በኋላ ችግር የለውም። አሁን 2 ቀን ብቻ ነው የምታውቃት አይደለ? በአካል አግኝቻት አላውቅም። 2 ቀን ያገኘኋት። ምን ቦታ ላይ ያገኘሃት? አንዴ ለልጁ ገንዘብ አልሰጥ ብላ ላይ ሂጄ የመጣች ሰሞን። እሺ ሁለተኛ ደግሞ አንድ የኔ ብራዘር የመጣ ጊዜ ከኔ ጋራ አጅማን ሄዳ። እሺ 2 ቀን ብቻ በዚህ ሰዓት ነው እሱን ለማየት ማለት ነው። አዎ ይሄን ብቻ። እሺ አሁን ደግሞ ቅድም ከቃላት ከደቂቃ በፊት ሆስፒታል ይዛት ሄጄ አደጋው ተፈጠረ። እሱ እኮ ማለት ነው ያኔ በአደጋ ጊዜ ማለት እሱ ይሄ እንዴት ስንቆጥረዋለን? አደጋ ጊዜ ሰው እሷንና ካሊሃር የሚባል አካባቢ ነበረች። እሷንና አንድ ጓደኛ የወሎ ልጅ ነበረች። እነሱ ታማ ማለት ነው ሆስፒታል ገብታ ብለውኝ እንዲህ ስንት ሲደውሉብኝ ቤተሰቡ በስልክ ምናምን ሲያስደውሉብኝ ከዛ ሄጄ ከዛኛው ሆስፒታል ከተዋ ማንስቻቸው ላይ የሆነ የግል ዶክተር ይዣቸው ሄድኩኝ። ፖሊስ ሊይዛት ምናምን የሆነ ጣጣ ውስጥ የገባችበትን እሷ ታውቃለች። ገብቷል አይደለም? ከዛ መጣኋቸው፣ አክሲደንት ደረሰብኝ። እኔ እዛ እነሱን ትቼ ሄድኩኝ ማለት ነው ወደ ቤታቸው መልሻቸው። መኪናዬን እዛ እንትን በታክሲ ነው ራሱ ይዣቸው ሄድኩት። በቃ እነሱና የኔ ግንኙነት እቺ ነች። ዝም በይ ሄሉ፣ አንቺ ዝም በይ። አሁን እኛ ጉዳዩ ይኸውልሽ፣ አንቺ ምንም ያክል 100 ሚሊዮን ብር ቢኖርሽ እሱ ላይ ጉዳይ እስከሌለሽ ድረስ ማሳመናችሁም እውነቱን እንኳን ባቀኔ ግን አሁን አንቺ ካነሳሽው ሀሳብ የገዛኝ ፍቅረኛ እንደነበርሽ እኔ 100% እርግጠኛ ሆኛለሁ በዚህ ሰዓት። ለምን ይህ በአሁኑ ሰዓት አይደለም ተለያይተሃል። ሁለተኛ ገንዘቡን መጠየቃችን ማስረጃ የላትም። ሲቀጥል እኔ ራሱ በፍቅር አብረው እየኖሩ ያጠፉት ገንዘብ አለ። ያጠፉት ማለት የወር ብራቸው የሚሰጡ ሴቶች ካሉ እሱ ብር አልጠይቅም። በተፈጥሮ የማልወደው ነገር ቢኖር ይሄ ነው። ምክንያቱም ሴቶች አብረው ሲኖሩ ከፍቅረኛቸው ጋር የሚለያዩ ስለማይመስላቸው የወር ደመወዛቸውን እያመጡ እየሰጡ ብዙ ወንድን ያበላሻሉ፣ ህይወታቸውን ያበላሻሉ። ስለዚህ አይኑን አልጠይቅም ነው ያስላል። እሱን ነገር አልጠይቅም አስቀምጥልሽ ካልሆነ በስተቀር ማለት ነው። ይሁን ብዙ ሰዓት ፍቅረኛ እንደሆነችኛም አውቄያለሁ። አንተ ከተናገርክበት ቃል ማለት ነው እርስ በርስ የሚጋጭ ቃል ስለተናገርክ እሱ ነበረች አልነበረችም ጉዳያችን አይደለም። ዋናው ቁም ነገሩ ምንድነው መሰለህ ወንድም የገዛኸኝ
የሰው ልጅ እንደሚተዋወቅ እንደሚገናኝ ሁሉ መለያየት አለ። ምንም ጥያቄ ስትለያይ የኛ ወንዶች ባህሪ አለ። ባህሪ ለአዲሱ ህይወታችን መሰናክል ትሆናለች ብለን የቀድሞ ህይወታችንን ማጣጣል፣ መራቅ፣ መካድ የመሳሰሉ ነገሮች አሉ። ህይወትህ ከሆነ እሱንም ምንም ማድረግ አንችልም። አሁን ወንድማችን የሚኖረው ገንዘብ አንተ ላይ ስንት አለ የሚለውን በእውነት መንገድ አይተን፣ ሁለተኛ ደግሞ ይችንታችን 7 ዓመት አንተ ጋር በፍቅር ስትኖር ሰርታ ይቀመጥልሽ ገንዘብ ካላት አንተ ራስህ ወደህ ፈቅደህ የምታደርገው ነገር ነው። አብራችሁ በልታችሁ ጠጥታችኋል። አይ የላትም ብለህ ደግሞ 100% እርግጠኛ የምትሆን ከሆነ ስልኳ በእጇ ነው ያለው። ስልክሽን ለማንም እንዳትሰጪ፣ ስልክሽን ምን እንደምታደርጊ እነግርሻለሁ። አብራችሁ የኖራችሁትን ምናምን አያገባኝም። የወር ደመወዝ ምናምን እንደዚህ መረጃ የሌለው አያገባኝም። ላስቀምጥልሽ የሚላት ቃል ካለች ግን ይቺ ላስቀምጥልሽ ያልካት ገንዘብ ስንት ናት ብዬ ጠይቀዋል። ማለት ቀን እንደወንድም እንደሽ እሺ፣ መብረቁን መልሳችሁ አስገቡትና ድምፅ ሊያሰማ ነው የወጣው። አስገቡትና ድምፅ ያሰማ። እስከዛ ድረስ ሄዱዬ እኔም ጠይቀሽ የመጀመሪያ ጊዜ የተገናኛችሁት ከስንት ዓመት በፊት ነው? ከዚህ ጋር ፍቅረኛ ስትጀምሪ ቤት ውስጥ አንቺ ጋር የምትሆነው ወይንስ እንደው ሰዎች ነበሩ? የሚያዩ ሰዎች ነበሩ? አሁን ጠሪያቸው ትችላለች ደውለሽ? እንደው ጓደኞቹ የሱ ጓደኞቹ ራሱ ያውቃሉ። ግን ችግሩ ምን እሱ ጓደኛ ብር እምቢ ብለው ሄሊን የተገናኘ መጀመሪያ ጊዜ ነው ያለ አይደለ? 2 ቀን ነው ማቃፍ ነው ያለ አይደለ? ብር የሰው ብር አልበለውም። በብር ምክንያት ሳይሆን የተዋወቅ ከአጅማን እንዳመጣኝ ባመጣኝ በ6 ወሬ ሰው ቤት አሊ ሀር ሲሰራ መጥቶ አየኝ። ከዛ በኋላ ግን ሁሌ ቦርቦር ይመጣል። ሁሌ ቦርቦር ብር ይወስዳል። እንግዲህ እኔ የሚመጣው ምሰሪበት ጋር ነው የሚመጣው ወይስ ቤትሽ እዛ አጃዛ ስትወጪ ነው? እኔ አጃዛ አትወጪ። ስለዚህ ብሎ አይቶሽ ነበር የሚሄደው። አልወጣም። አይቶሽ ነበር የምትሄጂው። ግን በፍቅር ግንኙነት ከእሱ ጋር አሳልፍ ያለው ነው የምትይው አንቺ? በፍቅር ግንኙነት ኢጃዛ ወጥተሽ አታውቂም አይደለ? እና የት ነው ታዲያ የምትገናኙት የነበረው? ይኸውልህ ኢጃዛ ወጥቼ አላውቅም። ግን በፍቅር ግንኙነት ሁለቴ 3 ቀን ወጥቻለሁ። እንደዚህ በ2 ወር በ3 ወር አንዴ ወጣለሁ። ሁሌም ሳይሆን በ3 ወር አንዴ በ2 ወር አንዴ ያን እንገናኛለን። ግን ማለት የሆነ ሀዲቃ ምናምን እንደዚህ በወር እንደዚህ መውጣት ስፈልግ ምን እላለሁ፣ በዚህ ዛሬ መናፈስ ፈልጋለሁ፣ ውጭ ላይ እንደዚህ በቃ ወጥቼ ውጭ ላይ ሃይማኖት ቀይሬ መመለስ ፈልጋለሁ እላለሁ። ማታ ነው ይኸው ስሪያን ስጨርስ ወጥቼ ለ20 ደቂቃ ለ10 ደቂቃ እንደዛ ቁጭ ብዬ ሀዲቃ ምናምን እመልሳለሁ ወደ ቤቴ ማለት ነው። መልሰኝ ወደ ቤቴ ነው መጥቶ ሀዲቃ ሄደን ቁጭ ብለን አውርተን እንደዚህ እንመለሳለን ወደ ቤቴ። በእሱ ምንድን ነው የሚለው የተገናኘው 2 ቀን ነው። ጓደኞቿ ሲታመሙ በፍስ አንድ ጓደኛ ታመመች፣ እሷን ወስዶ ሐኪም ቤት አሳከማት። እሺ ይሄን አሏሽ። ሁለተኛ ደግሞ መኪና እሷን ሆስፒታል ይዣት ሄጄ ሳሳክማት ፖሊስ ይዛ ውሸት እንደዛ ሳይሆን ኢጃዛ ቤት ስንታየው የሚባል ጓደኛ ነው። እሱ ቤት አስተኝቶኝ እዛ ተኝቼ እያለሁ በጣም ልሞት ታምሜ በጣም ራሴ መቆጣጠር ሲያቅተኝ መጥቶ ሆስፒታል ይዞ ሲሄድ አዎ መኪና ተጋይቷል። መኪና ቢጋጭ ራሱ ማለት ነው ፓርኪንግ አስቀምጦ ተጋይቶ እንትን አለ። ግን በታክሲ ይሄድ ይሄ ውሸት ነው። እንደገና ደግሞ እኔ ከእሷ ጋር ምንም ነገር አልበላውም የሚለው ሁሉ ነገር እሱ ያለ ምንድን ውሸት ነው። ምክንያቱም እንደደለተው ውስጡ ያውቃል። ስልኬን ወስዶ እንዳለ የደለተው ሜሴጅ ስለሚያውቀው ማለት ነው። ለዛ ምንም መረጃ የላትም ብሎ ስለተማመነ እንጂ እንኳን ሌላ የዛሬ 2 ወር ነው ደግሞ ተወንድሙ ጋር ራሱ የተገናኘን። መጀመሪያ ከኢትዮጵያ ሲመጣ ዛሬም ወንድሙ ሲመጣ እዚህ ጋር እኔ ጋር ይዞት መጣ ወንድሙ። ድጋሜ ደግሞ አጅማን ደግሞ ሄድ መቼ ነው የዳግሚያ ተንሰ ወንድሜ ልጠይቀው ስለ እሺ ብዬ በእኔ ደግሞ እንደራሴ እንደ ፍቅረኛ ብዬ የራሴ ሰው በምለው ብዬ አምኜ ሄጃለሁ ወንድሙ ልጠይቀው። ከወንድሙ ጋር የተገናኘው 2 አንዴ ከኢትዮጵያ እንደመጣ ቀጥታ ቤት ይዞት መጥቶ አብሬያቸው አምሽቻለሁ። አንዴ ደግሞ አሁን ለዳግሚያ ተንሰ ወጥቼ ወንድሙ ጠይቄ መጥቻለሁ። ግን የምንገናኘው ሁሌ ነው የሚመጣው ቤቴ ሁሌ ልክ በቀን 10 ቤቴ ይመጣል። ደግሞ ተቀበልኩ ሰው ይመጣል፣ ብር ይወስዳል፣ ይመጣል። ክርስቶስን ነው የምልህ እሱ ማለት ነው መጀመሪያ በጭ መስለ ካዲነቱ የካደኝ መቼ የካደኝ ማለት ነው ስልኬን የደለተ ቀን ነው። በቃ መረጃ ምንም የለኝ ብሎ በዛው ስልኬን የደለተው ቀን ነው በቃ ማንነቱ የቀየረው እንጂ ከመጀመሪያ ራሱ ማለት የተዋወቅ ነው ሻል እዛ ሆኜ ጓደኛ ያስተዋወቀኛል። ስንተዋወቅ በጣም ችግር ላይ ነኝ። ሰውዬ ብሎክ ሊያደርገኝ ነው ሀገሬ ያወጣኝ ወደ ሀገሬ ሊልከኝ ሊበልልከኝ ነው
ኢቃማ የለኝም ምን ይሁን መንገድ ላይ ነው ስለኝ ማለት አይዞህ የኔ አባት እኔ ያለው አንተ እኔ ያለው ድረስ ወደ ሀገር አገባቢ ኢቃማ ያሰራው ሴት ነው ኢቃማ አሰርቻው እዚህ ሀገር ሊቀመጥ የጀመረ እንጂ መጀመሪያ ሀገሬ ላይ ያባረሩ ሲል የዛን ሰዓት በትክክለኛ ወይኔ የሰው የተጎዳ ሰው ነው ከዚህ ጋር ተጎን ይሄ ለኔ ትክክለኛ ይሆናል በሚል ወሰውት ማለት ነው። እንደገና ደግሞ ስለዚህ ራሱ ማለት ስለማንነት ጓደኞቹ ያውቃሉ ትክክለኛ እውነተኛ ሰው ለሱ ደጋት ማለት ሀበለት ሹፊን ለማሰብ ካሰቡ ጓደኞቹ እያንዳንዱ ያውቃሉ። ግን ሁሎችም በሱ ሳይድ ናቸው። በሱ ሳይድ እመብልን በሱ ሳይድ ናቸው ጓደኞቹ ራሱ እንጂ ያውቁኛል በደንብ ያውቃሉ ስለኔ ማንነት። ግን ለእነሱ ምን ይላቸዋለን ይጠይቃሉ። ጓደኞች ያቀቡና የሱ የሚያመጣው ሰው እኔ የማውቀውን ጓደኛ አቀርቧለሁ። እሱ የሚያመጣቸው በሙሉ ለሱ ነው የሚደመድሙት። ሄሉ የመጨረሻ አማራጭ ሳለና ነገሩ የተረረ ከሆነ እናስብላቸዋል። ኢንሻአላህ አቃል ለሽ ምሳም ከሆነ እናስብላቸዋለን። እርግጥ ምንድን እሺ ሶሪ ዋሰብ አሁን አሰማኝ ድምፁ ነው መብረቁ ልኬልሃለሁ በዋትስአፕ መብረቁ። እሺ ይዋናል እስኪ ልኬልሃለሁ። እሺ ማለት ባዱ ፊት አዱ ነው እንዴ ስሟ እንትና ሄሉ ገርም አይመለስም ነበር። የኔ ሰውዬ ቢኖር ታንከራ አይመለስም ነበር። አጋጣሚ ሌሎች ሰዎች ነበሩ ቼኪንጎች ለሱ ነው አላሳለፍ ያሉት ማለት ነው። ሲቀጥል ደግሞ ይሄ ነገር ሲሆን ምን እንደሆነ ታውቃለህ? የዛን ቀን እንትን የሆነው ምንድነው ብዬ ብነግርህ ሙሉ ሰው እየመለሱ ነበር። ወዲያውኑ ሰውዬ የደወለልኝ እኔ አንተ ልክ ስልክህን እንደዘጋው የተመለሰው አላልከኝም? እየሞከረብኝ ነበር። ዛሬ ገቡ ልጆች ካሉ መልሳቸው እየመለሱ ነው ያሉት። ትኬቱን አምጣ እኔ ላስረዝምልህ። ምን አይነት ሰው ነህ ግን አንተ? ትኬት አምጥተን ነው እያያዛለን ያለ ነው። ትኬት ሞልቷል እኮ እንደማለም ልጆች ማምጣት እንደውም አሁን ነው አባቴ። ኦኬ እንግዲህ ወንድማችን ቦስ መብረቁ የላከው ድምጽ እየሰማው ነው። ልጁ ተመልሷል። እንደተመለሰ ካንተ ድምጽ እየሰማን ነው። ለምን የተመለሰ የለም አልክ? መረጃውን ሰምተናል። ሚውት አንሱለት። እሺ እኔ ላንሳለት። ሚውት ቆይ ሄድበት ቦስ መረጃው ቀርቧል። ኦኬ ሰማን። አዎ ይሄ ወደ መብረቁ ይሄ ልጅ ማለት ነው። ይሄ መሐመድ የሚባለው ቪዛ አውጥተን ትኬት ላይ ያከራከረ ልጅ ነው። ቪዛ አውጥተን ገንዘብ አይገባም ገንዘብ አላስገባም ብሎ ያለውን ልጅ ራሱ ነው ትኬት የቆረጠው። የመሐመድን ትኬት ገብቷል አይደለ? እሱ ላይ ነው የክርክር የተነሳው እንጂ እዚህኛው ሶስተኛ ልጅ የሚባል ምንም አይነት ነገር በመሀላችን የለም እኔ እስከማውቀው ድረስ። እሱ እኮ ሶስተኛ ልጅ አላለም። ሶስተኛ ልጅ ብለሃል እንደ መብረቁ ሁለት ልጆች ናቸው። አንዱ የተመለሰው ብሏል። አንዱ ደግሞ ፕሮሰስ ተጀመረለ። ሁለት ልጆች እኮ በሁለት ልጆች ነው አሁን እሱ እየጠየቀ አይደለም እንደ መብረቁ ነው ያለው። ሶስት ልጆች ነው ያለው። አዎ እኔ በሁለት ልጆች ነው እየጠየቅኩት ያለ። በሁለት ልጆች ነው እኮ እየጠየቀ ያለው። አንዱ የተመለሰው በሁለት ልጆች ከሆነ ይሄ የመጣው ልጅ ላይ እኮ ነው ይሄ ክርክር የተነሳው። ይሄ ትኬት የመጣው ልጅ ነው። የመጣው ልጅ ላይ ማን ትኬቱን የቆረጠው? ትኬቱን የቆረጠው ማን ነው? ውሸት። ትኬት ራሱ ነው የቆረጠ። ግን 171,500 ብር ተቀብለሃል። ትኬቱን አንተ ነው የቆረጥከው የዚህ ልጅ ልጁ ነው ራሱ ነው አዲስ አበባ የቆረጠ ልጁ። አንድም ትኬት አልቆረጥኩኝም እኔ። ድጋሚ እንቁረጥ። ውሸት። ከዛ ምን አለኝ እዛ የሚያሳልፍ ሰው ይኸውልህ፣ አዳምጠኝ መብረቁ። ቪዛ ነው ወጥቼ የሰጠሁት እንጂ አንድም ትኬት
ትኬት የተባለ አልቆረጥኩኝም እኔ ብር አላስገባን ነው ብር አናስገባም ብለውኛል አላምንም ብለውኛል ከዚህ በፊትም እንደዚህ ተበልተናል ብለው ስላሉ ልጆቹ ትኬቱን እራሳቸው ይቆረጡ ሲል ወንድሜ ቀኑ እየሄደ ነው ብዬ ስጨቀጭቀው ትኬቱን እራሱ ነው የቆረጠው የዚህኛው ልጅ የመሐመድን ከ100 ሺህ ውጪ ማለት ነው መብረቁ ውሸት ነው ይሄ ሁሉም የሚያወራው ወሬ በሙሉ ውሸት ነው እኔ ምስክር ስላለኝ ቆይ ወይሱም ምስክር አለም ቆይ አሁን ሁሉንም ቮይሶች እስከ መጨረሻ ስላዳመጥኳቸው ነው ታችሁም ጥያቄ አለኝ አሁን መጀመሪያ ቦስል ጠይቁ ይሄ ልጅ የሰጠህ 2 ልጆች ናቸው ብላል አይደል 2 ልጆች ናቸው ኦኬ የ2 ልጆቹን ያመጣው ግለሰብ አለ አሁን ኢማራት ውስጥ ያለ ከሁለቱ አለ ቪዛው ልክልሃለሁ ወይ እሺ ይሄ ሶስተኛ ልጅ ነው ማለት ነው የተመለሰ ምንም አላውቅም እኔ እሱ ይሄ ያከራከረን እዚህ የመጣው ልጅ ነው ያከራከረን በዚህ በትኬት ምክንያት የተመለሰ ልጅ ከሌለ ስለዚህ ስለተመለሰው ልጅ እኮ እያወራሁ ነው ልጅ ነው እኔ የተመለሰው ልጅ የለም ነው እያልኩ ያለው የመጣው ልጅ ላይ ነው ይሄ ክርክር ያከራከረን አንድ የአግሪመንት የወጣው ልጅ ላይ 100 ሺህ ያስገባው ላይ ገባ የሪከርድ ምንድን ነው ቆይ አንዴ ብራዘር የመጣው ልጅ ነው ቆይ አንዴ ሄሉ ሚዩት አድርጊ እንተማመን እስኪ እሱም የሚያስረዳንን እኛም እንረዳው እንረዳ አሁን አንተ እና እሱ ያከራከረን እያልክ ያለው በአንተ በኩል ኢማራት ባለው ልጅ ነው እያልክ ነው አይደለ አዎ እዚህ ጋር የምትከራከሩት ደግሞ ስለተመለሰ ልጅ ነው በዚህ ድምጽ ምንድን ነው የተመለሰ እኮ ይኸውልህ መብረቁ የተመለሰ ልጅ የለም ልጁ እኮ መጥቷል ገባ ትኬቱ ላይ ነው ሰዓቱን አሳለፈ ራሱ ማለት ነው ገብቷላ 10 ሰዓት ተኩል የሚለውን የጧቱ 10 ሰዓት ተኩል ነው ያስገባው ልጁን ትኬቱ ላይ ነው ከዛ ነው ብሩን ጨምርና አስተካክልና የሚያሳልፍልህ ሰው አስተካክልላል ያልኩት ምክንያት ትኬቱ ላይ ነው ይሄ ልጅ መጥቷል መሐመድ አው ወይ እሺ ሌላ ድምጽ ስላለ ነው አሁን ይሄ ልጅ ትኬቱ አልተስተካከለው ነው ተመልሶ ነበር ነገር ግን ድጋሚ አምጥቻለሁ ነው እያልክ ያለው ራሱ ቆርጦ ትኬቱን ራሱ ቆርጦ እንትና ዳጊ የሚዙዙ የቅርብ ሰዎችን ተጠንቀቃቸው